ከመጣውላችሁ አይቀር ስለ ኮንቴንት ክሪኤሽን ማወቅ ያለባችሁን the most powerful የሆኑ 3 ሐሳቦችን ልንገራችሁ እንዲሁም ደግሞ እኔም ካለፈው ህይወቴ የተማርኳቸው ማለት ነው። የመጀመሪያው በጣም ሃሎ ጋይስ እንዴት ናችሁልኝ? ወንድማችሁ እስራኤል ነኝ። ኦኬ በብዙዎቻችሁ ጥያቄ መሰረት ቴሌግራም ላይ ኢንስታግራም ላይ ቲክቶክ ላይ እንዲሁም ሳይቀር ፊትናንስ ብላችሁ ጨቀጨቃችሁ መሰረት ማለት ነው። እንግዲህ ይሄው ከካሜራ ጀርባ ይብቃን ብለን ማለት ነው ከዚህ በኋላ ቻናሉን ከፌስለስ ማለት ነው እንግዲህ እናንተ ጋር ኮሙኒኬት እያደረኩ ማለት ነው እንግዲህ ከናንተ ከውድ ቤተሰቦች ጋር እየተገናኘሁ በዚህ መልኩ ማለት ነው ከናንተ ጋር ከዚህ በኋላ የሚቀጥል ይሆናል ማለት ነው። ኦፍ ኮርስ ላለፉት 2 ወራት ምንም አይነት ቪዲዮ በዚህ ቻናል ላይ አፕሎድ አልተደረገም። እንዲሁም ደግሞ ለእናንተ ለውድ ቤተሰቦቼ ምንም አይነት ቫልዩ ፕሮቫይድ አላደረኩም። ለዛ ደግሞ ከልብ ይቅርታ እጠይቃለሁ ማለት ነው። እንግዲህ ስራና እንዲሁም ደግሞ ክላስ አንድ ጋር በጣም አጨናንቆኝ ይዞኝ ነበር እና አንድ ላይ ማስኬድ ስላልቻልኩ ነው። ከዚህ በኋላ እንግዲህ ኮንስተንሲ ክረምትም እየመጣ ስለሆነ ለእናንተ ለውድ ቤተሰቦቼ በጣም ጠቃሚ የሆኑ ቪዲዮ ስለ ኮንቴንት ክሪኤሽን፣ ስለ ቪዲዮ ኤዲቲንግ፣ ስለ ግራፊክ ዲዛይን እንዲሁም ደግሞ ለዩቲዩብ ጠቃሚ የሆኑ ሐሳቦችን እንዲሁም በጣም አስተማሪና ቁም ነገር አዘል የሆኑ ቪዲዮዎችን በዚህ ቻናል ላይ ከዚህ በኋላ በኢትዮ ቴክ ሪቪው የምታገኙት ይሆናል ማለት ነው። ሰብስክራይብ አላደረጋችሁ አሁን ሰብስክራይብ ማድረግ ጀምሩ ማለት ነው። ምክንያቱም በዚህ ቻናል ላይ የምነሱ በጣም አስተማሪና ቁም ነገር አዘል ቪዲዮዎች ብቻ ስለሆኑ ምክንያቱም ፐርሰናል የሆኑ ነገሮችን ምንም አይነት ነገር አፕሎድ አላደርግም። እሱን ማግኘት ከፈለጋችሁ እንዲሁም ደግሞ ፐርሰናሊ ስለ ላይፍም ዲቴል ማለት ፈልጉ ከሆነ እስራኤል አሌክስ ላይ ገብታችሁ ሰብስክራይብ ማድረግ እንዳትረሱ። ከዚህ በኋላ በዚህኛው ቻናል ላይ በጣም ጠቃሚና አስተማሪ የሆኑ ቪዲዮዎችን ከዚህ በኋላ ክረምትም እየገባ ስለሆነ ዲፕሊ ኮንቴንት ክሪኤሽን ላይ ብቻ ፎከስ አድርጌ ለእናንተ ለውድ ቤተሰቦቼ ፕሮቫይድ ማድረግላችሁ ይሆናል ማለት ነው። ኦኬ እዚህ ጋር ከመጣውላችሁ አይቀር ስለ ኮንቴንት ክሪኤሽን ማወቅ ያለባችሁን the most powerful የሆኑ 3 ሐሳቦችን ልንገራችሁ እንዲሁም ደግሞ እኔም ካለፈው ህይወቴ የተማርኳቸው ማለት ነው። የመጀመሪያው በጣም ፓወርፉል የሆነው ነገር ዩቲዩበር ለመሆን የምትፈልጉ ወይም ደግሞ ኮንቴንት ክሪኤሽንን መጀመር የምትፈልጉ ካላችሁ ምንም አይነት እቃ አያስፈልጋችሁም። አለቀ። ትረስት ሚ ጋይስ። አንደኛ ነገር እናንተ ብትጨነቁ ለላይቲንግ ነው። ለላይቲንግ ሆነ እኔ እንኳን እዚህ ጋር ይሄው በዚህ ጋር ሻዶ ያሳየኝ እዚህ ጋር በ45 ዲግሪ አንድ 300 ዋት የሆነ ላይት እየተጠቀምኩኝ። እንዲሁም ደግሞ ለካሜራ ብትጨነቁ ሆነ ለካሜራ ያላችሁ ስልክ ከበቂ በላይ ነው ጋይስ። ከኔ በላይ እንደውም የተመታ ስልክ እየተጠቀመ ያለ አይመስለኝም። ምክንያቱም የኔ 64 በ30 ማለትም 32 በ2 ጂቢ ራም የሆነ ስልክ እንኳን እንዲህ ጥርት አድርጎ እየቀረጸ ነው። ምክንያቱም ኳሊቲ የሆነ ካሜራ ይሄን አክል ማውጣት አይጠበቅባችሁ። ምክንያቱም እኔ እንኳን እዚህ ጋር 45 ዲግሪ አንድ ላይት እየተጠቀምኩኝ እንደሞ ስልኬ የሆነ የተመታ የድሮ ቴክኖ ስልክ ወሱ እንኳን እየቀረጽኩኝ ነው። ምክንያቱም አንደኛ ነገር ያም የሆነበት ምክንያት ይሄን አክል ኢንቨስት ማድረግ አልፈለኩም። ምክንያቱም ይሄን አክል ኮንቴንት ክሪኤሽን ለኔ ይሆናል እንዴ ወይም ደግሞ ኮንቴንት ክሪኤሽንን ወድጄና ደስ ያለኝ ልሰራ ይችላል ያ ነገር እስካልታወቀና እርግጠኛ እስካልሆንኩ ድረስ ማለትም ላይክ ይሄን አክል ወጪ አውጥቼ በጣም በብዙ ሺህ ወጪ አውጥቼ ካሜራ ገዝቼ ላይቲንግ አውጥቼ ለኤዲቲንግ አውጥቼ ምናምን እኮ ላይክ ቪዲዮ ባይታይ እንዲሁም ደግሞ ብዙ ቪዲዮ ቫይራል ባይወጣ ቻናሌ ባይድኩ በጣም ክሳራም ነው የሚሆነው። እንዲሁም ደግሞ ያለኝ ኤነርጂው ይፈጠፈጣል። ምክንያቱም ለዛ ማለት ነው ባለኝ ነገር ምንም አይነቶች ባይዙ እስካሁን ላለፉት 2 ዓመታት ሰርቻለሁ ግን እስካሁን ምንም አይነት ወጪ ለኮንቴንት ክሪኤሽን አላወጣሁትም። ምክንያቱም ባላችሁ ነገር መጀመር ትችላላችሁ። ይሄን አክል ኤክስፔንሲቭ ሆነ ወጪ ማውጣት አይጠበቅባችሁም። ሁለተኛው ነገር ደግሞ ሰክሰስፉል መሆን ከፈለጋችሁ እውነትም በዩቲዩብ ተከፋይ መሆን የምትፈልጉና እንዲሁም ዩቲዩብ ላይ ዲፕሊ ሰርታችሁ ሰክሰስፉል መሆን የምትፈልጉ ከሆነ ኮንሲስተንሲ ኢዝ ዘ ኪ። ኮንሲስተንሲ ውዴታ ሳይሆን ግዴታ። ኦፍ ኮርስ እኔም በጣም በዚህ ነገር እየተቸገርኩ እገኛለሁ። ምክንያቱም ላለፉት 2 ወራት እንኳን ያለ ምንም ምክንያት ለእናንተ ቪዲዮ ሳልለቅ ጠፍቻለሁ። በዚህ ምክንያት አሁን ይሄ ቪዲዮ እንኳን ብዙ ላይታየኝ ይችላል። ስለዚህ ኮንሲስተንሲ በጣም ፓወርፉል የሆነ ነገር ነው። ይሄን ደግሞ እኔ ነገር ተከታታይ ለአንድ ወር ራሱ ተከታታይ ቪዲዮ ሰርቻ አይቻለሁ ምን አይነት ለውጥ እንደሚያመጣ ኮንሲስተንሲ በጣም ደኪ ነው። የምሬን ነው ጋይስ። ኢቭን እናንተ ቪዲዮአችሁ ጥራት የተመታ ቢሆን እንኳን ኮንሲስተንሲ አትሊስት ለአንድ ወር ያክል በተመሳሳይ ሰዓት በተመሳሳይ ቀን ብትፖስቱ ቻናል አልጎሪዝሙ የእናንተ ቪዲዮ በጣም ቫይራል ያወጣል። ምክንያቱም ኮንሲስተንሲያችሁን ጠብቃችሁ እስኪሄዳችሁ ድረስ ታማኝ ሆናችሁ ለአልጎሪዝሙ እስከሰራችሁ ድረስ የምሬን ነው አልጎሪዝሙ የእናንተን ቪዲዮ ለብዙ ሺህ ሰዎች
ያደርጋል። አለቀ። የምሬ ነው። ኮንሲስተንሲ ኢዝ ዘ ኪ። ሶስተኛውና the most powerful የሆነው ነገር ደግሞ ራሳችሁን ከማንኛውም ዩቲዩበር ጋር ኮምፔር አታድርጉ። ከማንኛውም ዩቲዩበር ጋር የእናንተን ቻናል አታወዳድሩ። የምሬ ነው እላችሁ። የራሳችሁን ቻናል ገና ዛሬ ቻናሉን ክሬት አድርጋችሁ በንጋታው 1000 ቪው መጠበቅ የለባችሁ። የምሬን ነው ብላችሁ ኢቭን 500 ቪው እንኳን ላይታያችሁ ይችላል። ምክንያቱም እናንተ አዲስ ናችሁ። እንደ ጀማሪም እንደ አዲስነታችሁም ቻናሉ ገና ለአልጎሪዝሙ እንኳን በደንብ አልታወቀም። ስለዚህ አልጎሪዝሙ እንኳን እናንተን እስኪለምድ አትሊስት ብዙ ጥረት ሊጠበቅባችሁ ይችላል። ስለዚህ ራሳችሁን ከሌላ ዩቲዩበር ጋር ከሌላ ትላልቅ ቻናሎች ጋር ሳታወዳድሩ ኢቭን በጣም ትንሽ የሆኑ ቻናሎች እንኳን በጣም ብዙ ቪው ሊያመጡ ይችላሉ። እነሱ ጋር እንኳን አታወዳድሩ። ለምሳሌ እናንተ 100 ሰብስክራይበር ሆኖ 100 ቪው እንኳን ላታገኙ ይችላል። ሌላኛው ደግሞ 500 ሰብስክራይበር ያለው እንኳን እስከ 1000 እስከ 2000 ቪው ሊታይብለት ይችላል። እዳዝ ማተር እሱ ማለት ነው ኮንሲስተንሲ ሆኖ ብዙ ጊዜ ቆይቶም ሊሆን ይችላል። እንዲሁም ደግሞ የቪዲዮ ኳሊቲም ሊኖር ይችላል። እንዲሁም ደግሞ ከሌላ ሶሻል ሚዲያ ፕላትፎርሞች ጋር ተዋውቆ መጥቶ እዚህ ጋር ሰርቶ ቪዲዮ ሼር ያደረገ ምናምን ብዙ ቪው አግኝቶ ሊሆን ይችላል። ስለዚህ እናንተ የራሳችሁን ቻናል ከሌሎች ዩቲዩበሮች ጋር አታወዳድሩ። ትራስት ሚ ጋይስ በጣም ነው ባይጂ ይሄ ነገር ይጥላችሁ። ምክንያቱም የነዛን አያያችሁ ወይኔ የኔ ቪው ብዙ እየታየ አይደለም ብላችሁ ራሳችሁን እነሱ ጋር የምታወዳድሩ ከሆነ በቃ ጋይስ ትፈጠፈጣለች፣ ከላይ ነው የምትፈጠፈጡት። ስለዚህ ብቻ ከእናንተ የሚጠበቀው ነገር ዲፕሊ ተስፋ ሳትቆርጡ ቀጥሉበት። ከዛ ውጤቱን ራሳችሁ ታዩታላችሁ ማለት ነው። ስለዚህ ኮንሲስተንሲ ደኪ ነው። እንዲሁም ራሳችሁን ከሌሎች ጋር አታወዳድሩ። እንዲሁም ደግሞ ምንም ይሄን ያክል ኤክስፔንስ ሆነ ወጪ ማውጣት አይጠበቅባችሁ። ስለዚህ ባላችሁ ነገር ዩቲዩብን መጀመር የምትፈልጉ ዛሬውኑ መጀመር ትችላላችሁ ማለት ነው። እኔም ደግሞ እንደ ወንድማችሁ ማለት ነው ማገዝ ያለብኝን ነገር እናንተን አገዛለሁኝ በቪዲዮ አይዲያም እንዲሁም የዩቲዩብ አልጎሪዝምን እንዲሁም ደግሞ ስለ ቴምፕሌት ዲዛይን ቪዲዮ ኤዲት የተለያዩ ቪዲዮዎችን ባይዘ በዚህ ቻናል ከዚህ በኋላ ኮንሲስተንሲ የምሰራላችሁ ይሆናል። ምክንያቱም ክረምትም እየመጣ ስለሆነ ብዙ ጊዜ ማሰለፈው እንግዲህ ከእናንተ ከውድ ቤተሰቦች ጋር ይሆናል ማለት ነው። እንግዲህ ፐርሰናል ዴቨሎፕመንት እና እንዲሁም ደግሞ የተለያዩ ዴይሊ ላይፍ ቪዲዮዎች የምትፈልጉ ከሆነ እስራኤል አሌክስን ሰብስክራይብ ማድረግ እንዳትረሱ። ከስር ቻናሉን ሜንሽን አድርግላችኋለሁ ማለት ነው። ሶ የዛሬ ቪዲዮ ከረንት ይህን ይመስል ነበር። አይ ሆፕ የሆነ ቁም ነገር እንደጨበጣችሁበት። ሶ በቀጣይ አሪፍና አስተማሪ ቪዲዮ እስከምገናኝ ድረስ ቻናሉን ሰብስክራይብ፣ ቪዲዮን ላይክ ማድረግ እንዳትረሱ። ቴሌግራም ላይ የተፈለጋችሁ ጥያቄ ካለ መጠየቅ ትችላላችሁ። እዛ ላይ ኮሚኒኬት ማድረግ እንችላለን ማለት ነው። ኢትዮ ቴክ ብላችሁ ታገኛላችሁ ማለት ነው። ሶ በቀጣይ አሪፍና ጸዴ ቪዲዮ እስከምገናኝ ሲዩ ሳይ ቻው።